ታሪኩም የሚጀምረው በሀገር አሜሪካ ሲሆን በውቧ ከተማ ኒውዮርክ መኪና በማሻሻት ስራው የተጨበጨበለትን ዳንን እያስመለከተን ነው። ዳን በከተማው የታወቀ የመኪና አሻሻጭ ሲሆን እሳት የላሰ ምላሱንም በመጠቀም በከተማው የሚገኙትን አሉ የሚባሉትን ሀብታሞች ወደ ድርጅቱ ስለሚስብ በዚህም ምክንያት የድርጅቱ የልብ ምት እንደሆነ እንረዳለን። ዳንም ቀኑን ሙሉ በድርጅቱ ሲሰራ ውሎ አመሻሹ ላይ ከሚስቱ ጋር 20ኛ የጋብቻ ዓመቱን ለማክበር ወደ ቤቱ ይሄዳል። ዳን የሶስት ልጆች አባት ሲሆን ልጆቹም ኒና፣ ካይል እና ማክስ ሲባሉ ሚስቱ ደግሞ ጄሲካ ትባላለች። ዳን ከስራው በተቃራኒ ከልጆቹ ጋር ያለው ግንኙነት ያን ያህል እንዳልሆነ እንመለከታለን። ኒና ፍቅረኛዋን ተከትላ ወደ ሌላ ከተማ መሄድ እንደምትፈልግ ስትናገር ጄሲካና ዳን ግን ይከለክሏታል። ጄሲካና ዳንም በትዳር የቆዩበትን 20 ዓመታት ለማክበር ሊወጡ ስለሆነ ካይልን ሕፃኑ ማክስን እንዲጠብቀው ቢነግሩትም ካይል ግን ዛሬ ተረኛን አይደለሁም በማለት ኒና ላይ ጥሎባት ይሄዳል። ኒናም ያለ ፍቃዷ ቢሆን ማክስን በቤት ውስጥ ለመጠበቅ ትገደዳለች። ከትንሽ ቆይታም በኋላ ካይል የጓደኛው ቤት በመሄድ $200 ከፍሎት ከቤተሰቦቹ ተደብቆ ኦንላይን ጌም መጫወት ይጀምራል። በሌላ በኩል ጄሲካና ዳን በአቅራቢያቸው ወደሚገኝ ኮንሰርት በመሄድ በትዳር የቆዩትን 20ኛ ዓመት እያከበሩ ሲሆን ትንሽ ከተዝናኑም በኋላ እየተሳሳሙ እያለ በቦታው ላይ የነበሩት ወንበዴዎች ፎቶ ያነሳቸዋል። ዳንም ይህንን ተመልክቶ ወደ ዱርዬዎቹ በመሄድ ያነሱትን ፎቶ እንዲያጠፉት ቢነግራቸውም ዱርዬዎቹ ግን ፎቶውን በማጥፋት ፋንታ ወደ ማህበራዊ ሚዲያ ፎቶውን ይለቁታል። ዳንም በተረጋጋ መንፈስ እባክህ ፎቶን አጥፋልኝ ቢለውም ዱርዬው ግን በትዕቢት ባላጠፋውስ ምን አባት አመጣለህ ብሎት ሊጠጣ የነበረውን መጠጥ ፊቱ ላይ ደፋበታል። ዳንም እንደምንም ንዴቱን ተቆጣጥሮ ወደ ቤቱ በመሄድ ሻወሩን ይወስዳል። ዳንም አልጋው ላይ ተኝቶ ዱርዬዎቹ በሰው ፊት እንዴት እንዳዋረዱት እያስታወሰ ምንም ባለማድረጉ ይቆጫል። ዳን የሰፈር ዱርዬዎቹን የተወው ፈርቷቸው ወይም ስለማይችላቸው ሳይሆን በቤተሰብ ይመጡብኛል ብሎ ስለፈራ ነበር። በቀጣዩ ቀንም ጄሲካ በጂም ቤት ቦክስ እየተለማመደች እያለ ሳታስበው ጉዌን የተባለችን ልጅ ፊቷን ትመታታለች። ጄሲካን በመደንገጥ ይቅርታ ጠይቃትና ጄሲካና ጉዌንም እዛው ይተዋወቃሉ። ጄሲካና ጉዌንም የልብ የልባቸውን ካወሩ በኋላ ጉዌን ለጄሲካ ስልኳን ስታት ይለያያሉ። በሌላ በኩል ዳን ልጁ ማክስን ይዞ በሱፐርማርኬት አስቤዛ እየገዛ እያለ አንድ ማንነቱ ያልታወቀ ሰው ሊያጠቃው ይሞክራል። ዳንም ራሱን ተከላክሎ በሚያስገርም ሁኔታ ሊያጠቃው የመጣውን ሰው ደብድቦ ይዘርረዋል። በሱፐርማርኬቱ የነበሩ ሰዎችም በዳን ችሎታ ይገረማሉ። ዳንም ትኩረት ላለመሳብ የሰበሰበውን ዕቃ ገዝቶ እንደ ወፍ እየበረረ ወደ ቤቱ ይሄዳል። በቤቱ እንደደረሰም በቤቱ ከሚገኝ ድብቅ ቦታ ገንዘብ፣ ፓስፖርትና መሳሪያን ያወጣል። ፓስፖርቱ ጊዜ ስላለፈበት ለድሮ ጓደኛው ቪክተር ደውሎ አዲስ ፓስፖርት እንዲያዘጋጅለት ሲነግረው ቪክተርም የበፊት አለቃው ሚኮፍሪ ሶሻል ሚዲያ ላይ የተለቀቀውን ፎቶ ተመልክቶ እያፈላለገው እንደሆነ ገልጾለት አዲሱን ፓስፖርት እንደሚያዘጋጅለት ነግሮት ስልኩን ይዘጋዋል። ዳንም ጊዜ ሳያጠፋ ወደ ኒና ትምህርት ቤት በመሄድ ኒናን ፈልጎ ካገኛት በኋላ ወደ ካይል ይሄዳል። ካይልንም ትምህርት ቀጥቶ ኦንላይን ጌም ሲጫወት ያገኘውና ዳንም በብስጭት ካይልን ተቆጥቶት ወደ መኪና እንዲገባ ያዘውና ሚስቱ ወደምትሰራበት ሆስፒታል በመሄድ ለሚስቱ ጄሲካ የዓመት እረፍት ከመስሪያ ቤቱ እንዳስፈቀደና ጊዜውንም ለማሳለፍ ወደ ቬጋስ እንደሚሄዱ ነግሯት ተያይዘው ከሆስፒታል ወጥተው ይሄዳሉ። ቆይ እስካሁን ድረስ ከቆያችሁማ ታሪኩ ተመችቷችኋል ማለት ነው። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮ ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። ወደ ታሪካችንም ስንመለስ ዳን ጥቁር መኪና እየተከታተለው እንደሆነ ተመልክቶ የሚከተለውንም ሰውዬ በመሸወድ መኪናው ወደ ጋራጅ ነድቶት መኪናውንም ሲፈትሽ መከታተያ መሳሪያን ያገኝና ከራሱ መኪና ላይ በመንቀል የላ ሰው መኪና ላይ ለጥፎት የሚከታተሉትን ሰዎች በቀላሉ ሸውዶ ወደ ቬጋስ ጉዞውን ይጀምራል። በሌላ በኩል መካፍሬ የዳን ቤትን አግኝቶት በዳን ቤት ውስጥ መካፍሬና ሰዎቹ የዳን ቤትን ሲፈትሹ የቤተሰቡን ፎቶ አግኝቶ መካፍሬም ለሰዎቹ
ዳንም በአጭር ጊዜ ውስጥ ፈልገው እንዲያገኙት ያዛቸዋል። ምሽት ላይም ዳን በመኪና ከቤተሰቡ ጋር እየተጓዘ ያለ ለሚካፍሬ የሚሰሩ 3 ሞተረኞች ዳንና ቤተሰቡን ማሳደድ ይጀምራሉ። ይህንን ሲመለከት ዳን የተኛውን ቤተሰቡን ላለመቀስቀስ የመኪናውን ሙዚቃ ድምፅ በመጨመር ከሞተረኞቹ ለመሸሽ ይሞክራል። በድንገት ግን ሞተረኞቹ ዳን ተኩስ ይከፍቱበታል። ዳን ግን መኪና በመንዳት ላይ ጎበዝ ስለነበር አንደኛውን ተኩሶ ይመታውና ሌላኛውን ደግሞ ፊት ለፊት ከነበረው መኪና ጋር ያጋጨዋል። የመጨረሻውን ሞተረኛ ደግሞ በመኪናው ገጭቶት ሰውየውን ከነሞተሩ አየር ላይ አንሳፈዋል። በዚህ መሃል ጄሲካ የሞተረኛውን ጩኸት ሰምታ ከእንቅልፏ ትነቃለች። ዳንም እንደተፈጠረ ስትጠይቀው ዳንም ቅዠት ላይ እንደነበረች ገልጾላት ያረጋጋታል። ዳንም ምሽቱን መኪና ሲነዳሩ ምግብና እረፍትን ለማግኘት በአቅራቢያቸው ወደሚገኝ ሬስቶራንት ይገባሉ። በዛም ሊፈልጉትን ተጠቃቅመው መንገዳቸው ወደ ቬጋስ ሊቀጥሉ ሲሉ ፍቅረኛዋ በአቅራቢያቸው ባለው ዩኒቨርሲቲ እንደሚገኝ ገልጻ እሱንም መጎብኘት እንደምትፈልግ ስትናገር ጄሲካ በሐሳቧ ሳትስማማ ትቀርና በመሃላቸው ጭቅጭቅ ይፈጠራል። ዳንም ነገሩ ሳይባባስ ኒናን ፍቅረኛ ወደሚገኝበት ዩኒቨርሲቲ ያደርሳታል። በዛም ካይል ለኒና በዚህ ዕድሜዋ ለወንድ ስትል ብዙም መስዋዕት መክፈል እንደሌለባት ገልጾላት የወንድምነት ምክሩን ይለግሳታል። ኒናም ለምክሩ አመስግነው እርስ በርስ ይሳሳቃሉ። በሌላ በኩል ዳንና ጄሲካ በፊት በሕይወታቸው ስላሳለፉት ውጣ ውረድ በማውራት እየተሳሳቁ እያለ ዳንም ለጄሲካ ስለ ሚስጥራዊ ማንነቱ ሊነግራት ሲዘጋጅ ስልክ የሚያዋራን ሰው ተመልክቶ ምናልባትም ለሚካፍሬ የሚሰራ ሰው ይሆናል ብሎ ስለጠረጠረ ወደ ሰውየውን በመሄድ የተለያዩ ጥያቄዎችን እየጠየቀው እያለ ከጀርባው የሚካፍሬ ሰው ይመጣና ሊተኩስበት ይሞክራል። ዳንም ከሰውየው ጋር እልህ አስጨራሽ ፍልሚያን ያደርጉና ዳንም በስተመጨረሻ ሰውየውን ይዘርረዋል። በሌላ በኩል ኒና ወደ ፍቅረኛ ትሬቨር ክፍል ስትሄድ ትሬቨርን ከሌላ ሴት ጋር ታየውና ኒና ልቧ ክፉኛ ተሰብሮ ወደ መኪና ትመለሳለች። የልጁን ማዘን የተመለከተው ዳን ማዘን እንደሌለባት ገልጾላት እንደውም ትሬቨርን ማስቀየም እንዳለባት ይነግራታል። ኒናም ወደ ትሬቨር ተመልሳ አባቷ ለኔ ያስተማራትን ቴክኒክ ተጠቅማ አፈር ካበላችሁ በኋላ ትሬቨር ላይ ያሹፋበት በደስታ ወደ መኪናቸው ተመልሳ መንገዳቸውን ይቀጥላሉ። በቀጣዩ ቀንም ዳን ለጓደኛው ቪክተር ደውሎ ፓስፖርቱን ቬጋስ እንዲያመጣለት ያዘዋል። በስተመጨረሻም ዳንና ቤተሰቡ ቬጋስ ደርሰው ወደ ክፍላቸው ይገባሉ። በቬጋስም ዳንና ቪክተር ይገናኙና ቪክተርም አዲስ ፓስፖርቶችን ሰጥቶት ዳን ወደ ክፍላቸው ተመልሶ ጄሲካን ለራት ይዟት ይወጣል። ዳን ከሆቴሉ እንዳይወጡ ካይልና ኒናን ቢያዛቸውም ሁለቱም ግን የዳንን ትዕዛዝ ችላ በማለት ከክፍሉ በመውጣት በሆቴሉ መዘዋወር ይጀምራሉ። በሌላ በኩል የሚካፍሬ ሰው ዳንና ቤተሰቡን በቬጋስ አይቷቸው ታለቃው ሚካፍሬ ሪፖርት ያደርጋል። በሆቴሉ ውስጥም ካይል ሬን የተባለ ታዋቂ ኦንላይን ጌም ተጫዋች ተዋወቀና ሬንም ካይልን የሚመቸው ከሆነ ኦንላይን ጌም እንዲጫወት ይጋብዘዋል። ካይልም ጌም አብዝቶ ስለሚወድ ለመጫወት ይስማማል። ዳንና ጄሲካም አብረው ራት እየበሉ ጥሩ ጊዜን ያሳልፋሉ። ከራቱም በኋላ ዳንና ጄሲካ ወደ ክፍላቸው ተመልሰው ልጆቻቸው ከብርድ ልብስ ስር ባረጉት ትራስ ተሸውደው ሊተኙ ሲዘጋጁ የሚካፍሬ ሰዎች ተኩስ ይከፍቱባቸዋል። ዳንም የመጡትን ሰዎች አንድ በአንድ ተኩሶ ይገላቸዋል። ከሚካፍሬ ሰዎች መሃል አንዱ ዴረን ጄሲካ እንደታጋሽ በመያዝ ዳንን ሽጉጡ እንዲጥል ያዘዋል። ዳንም ለጄሲካ ደህንነት በመጨነቅ ሽጉጡን ዝቅ ያደርግና ዴረን ካዘናገው በኋላ ከካልሲ ውስጥ የደበቀውን ጩቤ በመጠቀም ዴረንን አይኑን ወቅቶ ይገለውና ጄሲካን ከዴረን ያስለቅቃታል። ዳንም የተፈጠረውን ሊያስረዳት ቢሞክርም ጄሲካ ግን ሳታዳምጠው ትቀራለች። ለልጆቻቸውም ደህንነት ተጨንቀው ወደ ልጆቻቸው ክፍል ሲሄዱ ልጆቻቸውን ሳያገኙ ይቀሩና በሆቴሉ እየተዘዋወሩ ልጆቻቸውን መፈለግ ይጀምራሉ። በሌላ በኩል ካይል የኦንላይን ጌሙን ያሸንፈና ከነሬ ጋር እየተደሰተ እያለ ዳንና ጄሲካ መጥተው ይዘዋቸው ይሄዳሉ። ዳንነት ወደ ተጠበቀ ቦታ እንደደረሱም ዳን ስለ በፊት ሕይወቱ ዝግፍ አድርጎ መናገር ይጀምራል። ዳንም በበፊት ሕይወቱ ለመካፍሬ የሚሰራ ቅጥረኛ ነፍሰ ገዳይ እንደነበረና ነገር ግን አሁን ላይ ቤተሰብ ስለመሰረተ ከዛ ሕይወት ለመሸሽ ከሚካፍሬ እንደተደበቀና ከዛሽ ቀን ጀምሮም ሚካፍሬ ሊገለው እንደሚፈልግ ያስረዳቸዋል።
ካይልና ኒናም ይህን እንደሰሙ ውሸት ነው ብሎ ስላሰቡ ዳን ላይ እየሳቁበት እያለ ተኩስ ይከፈትባቸዋል። ዳንም ቤተሰቡን ከደበቀ በኋላ የሚካፍሬን ሰዎች አንድ ባንድ ይፈጃቸዋል። ከዛም ዳን ቤተሰቡን ሰብስቦ ትክክለኛ ስሙ ዳን ሳይሆን ሳም እንደሆነ መጀመሪያ ላይ ወታደር እንደነበረና ከሚካፍሬ ጋር ከተገናኙ በኋላ የሚካፍሬ ቅጥረኛ ነፍሰ ገዳይ እንደሆነ ይነግራቸዋል። በተጨማሪም ሳም ይህንን የወጥቶ የወጣው ቤተሰብ ለመመስረት እንደሆነ ገልጾ ሚካፍሬን ትቶት ከሄደ በኋላ ሚካፍሬ ሊገለው እንደሚፈልግ ያስረዳቸዋል። ሳምም አዲስ ፓስፖርት ቢሰጣቸውም ሁሉም ግን በሳም ሚስጥር ተበሳጭተው ስለነበር ትተውት ለመሄድ ይወስናሉ። ጄሲካም ሳምን አይኑን ማየት እንደማትፈልግ ነግራው ለግዌን በመደወል ወደ ግዌን ትሄዳለች። ከግዌን ጋር እየተጨዋወቱ እያለ ጄሲካ የሆነ ትክክል ያልሆነ ነገር እንዳለ ተሰምቷት ልጆቿን ፕሌኑ ሳይነሳ ይዛቸው ልትሄድ ስትዘጋጅ ሚካፍሬ ይመጣል። ጄሲካ በግዌን እንደተሸወደች ትረዳለች። ግዌንም ጄሲካና ልጆቹን አሳልፋ ለሚካፍሬ ትሰጠዋለች። ሚካፍሬም ቤተሰቡ እንደታጋች በመያዝ ለሳም በመደወል ቤተሰቡ እንደታጋች እንደያዘበት ገልጾለት ለብቻው እንዲመጣ ያዘዋል። ሳምም ጊዜ ሳያጠፋ ወደ ተባለበት ቦታ መጥቶ ከሚካፍሬ ጋር ይገናኛል። በንግግራቸው መሃል ሚካፍሬ የሳም አባት እንደሆነ እንረዳለን። ሚካፍሬም ለሳም እንደቀድሞ ወደሱ ተመልሶ ለሱ የሚሰራ ከሆነ ቤተሰቡን በነፃ እንደሚለቅለት ሲናገር ሳም አማራጭ ስለሌለው በሚካፍሬ ሐሳብ ይስማማል። ጄሲካና ልጆቹ ወደ ሀገራቸው ኒውዮርክ ሊሸኟቸው ሲሉ ጄሲካም ለሳም ደህንነት ተጨንቃ ስትጠብቃቸው የነበረውን ካርድ ከፎቅ ላይ ወርውራው ወደ ሳም ትሄዳለች። ሳምም ቤተሰቡን ይቅርታ ከጠየቀ በኋላ ሁሉንም ወደ ህንፃው አናት እንዲወጣ ያዛቸዋል። ሳምም የሚካፍሬን ሰዎች አንድ ባንድ ይዘራቸዋል። ሳምም ሚካፍሬ ለሽጉጥ ተክኖበት ሁሉም ነገር እንዲያቆም ቢለምነው ሚካፍሬ ግን ሳያዳምጠው በድጋሚ ተኩስ ይከፍትበታል። በሌላ በኩል ግዌንና ጄሲካ ፊት ለፊት ተገናኝተው መፋለም ይጀምራሉ። ግዌን በድብድብ በጣም ልምድ ስለነበራት ጄሲካን ቀጥቅጣ አፈር ታበላታለች። ግዌንም ጄሲካን ደብድባ ወደ ልጆቹ መሄድ ስትጀምር ጄሲካ እንደምንም ብላ ከወደቀችበት ተነስታ አጠገቧ ያገኘችውን ብረት በማንሳት ግዌን ላይ በመወርወር ግዌንን ደረቷን ወቅታ ትገላግላታለች። በሌላ በኩል ሚካፍሬ ሳምን ቀጥቅጦ ሊገለው ሲዘጋጅ ኒና ተመጣና ሚካፍሬን ታዘናገዋለች። ሳምም አጋጣሚውን በመጠቀም ሚካፍሬን ሽጉጡን አስጥሎት ቀጥቅጦ ይዘርረዋል። ፖሊሶችም ቦታው ላይ ደርሰው ሚካፍሬን ያስሩታል። በፍርድ ቤትም ሚካፍሬ እድሜ ልኩን በእስር እንዲያሳልፍ ይፈረድበታል። በስተመጨረሻም ሳምና ቤተሰቡ ለሌላ ሽርሽር ወደ ቬጋስ በደስታ ሲሄዱ ታሪኩ ይጠናቀቃል። ታሪኩ እንደተመቻችሁ ምንም አልጠራጠርም። ይህንን ቪዲዮ ሰርቶ እናንተ ጋር ለማድረስ ብዙ ልፋት አለውና ቪዲዮን ላይክ እንዲሁም ቻናሉን ሰብስክራይብ በማድረግ እኛም ማገዝ ይችላሉ። እና አንድ የመጨረሻ ነገር ስለ ቪዲዮ የተሰማችሁን ሀሳብ አስተያየት ኮሜንት ማድረግ እንዳይረሱ። ይመቻችሁ።